በዛሬው ቪዲዮ የምኞት ጥላ ላይ ሊና ማሪያ በመጨረሻ ወደ ፔፔ ጋር የምትመለስበትና አብረው የምታደርጉበትን በመጨረሻ ፔፔ እውነታውን የሚያውቅበትን እንዲሁም ክሪስቲያን ጋር የሚሄድበትና ክሪስቲያን ፔፔን ለመግደል የሚሞክርበትን ሊዝ በፍቅረኛው የተነሳ ከሀገር ለመውጣት የምታስብበትንና እንዲሁም ሊዮና ጀራርድ አንድ ላይ የሚሆኑበትን ትዕይንት ይዤ ቀርብ ያለው እስከ ትዕይንቱ ፍጻሜ አብራችን ቆዩን። ፔፔና ክሪስቲያን አንድ ላይ ይገኛሉ። በሌላ በኩል ሊና ማሪያ ወደ ኤሊዛቤት ጋር በመሄድ አሁን የምትመለስበት ሰዓት ስለደረሰ ከክርስቲያን ቤት ወጥታ ሊና ማሪያ ጋር ሄዳ ሰላምታን እያቀረበችላት ልትመለስ መሆኑንና ሁሉም ነገር እንዳስጠላት ለትዳሯ መቆም እንዳለበት ነግራታለች። ኤሊዛቤትም እንደምታገባና በቅርቡ ከክርስቲያን ጋር ሊጋቡ እንደሆነ እየነገረቻት በመጨረሻም ልፋቷ ፍሬ እንዳፈራና ለዚህ ሁሉ ነገር ሊና ማሪያ እንደሆነች ስኬታማ እንድትሆንና ክርስቲያን እንድታገኘው የጣረችው ስል ሳመሰግናታለች። ግን እሷ ጉዷን አታውቅም። ሊና ማሪያና እንዲሁም ኤሊዛቤት እርስ በርስ ከተጨዋወቱና ካወሩ በኋላ ወደ ፔፔ ጋር ተመለሲ ይበቃሻ ስትል ትነግራታለች። ሊዝ ሶሊያን ይህንን ሀገር ለቃ ልትሄድ እንደሆነና ወደ ሜክሲኮ መሄድ እንደምትፈልግ ትነግራታለች። በዚህ ሰዓት ላይ የሊዝን መሄድ ያልተዋጠላትና ለምን እንደምትሄድ ጥያቄ ስትጠይቃት ሊዝም እዛ ሂጄ መሞከር የምፈልገው ነገር አለ በማለት ትናገራለች። የፔፔ እናት እሷ እንድትሄድ ባትፈቅድላትም እንኳን ግን ደግሞ ሊዝ መወሰኗን ትናገራለች። ሊዝ የምትሄደው ወደ ፍቅረኛዋ ጋ ነው። ፍቅረኛዋን አስመልጣው በመጨረሻ ነፃ እንዲወጣ አድርገዋለች። አሁን ደግሞ እሱን ማግኘት ትፈልጋለች። ጀራርድ እስካሁን ተስፋ መቁረጥ አልቻለም። አዎ እስካሁን ድረስ ተስፋ አልቆረጠም። በመጨረሻ ሊዮን ይቅርታ እየጠየቃት አብሯት መሆን እንደሚፈልግ ይነግራታል። በሌላ በኩል ፔፔ፣ ማርኮስ እንዲሁም ደግሞ ፖሊሱ በመሆን ማርኮስ ስለገባበት ትልቅ ጣጣና በወንጀለኞቹ መከበቡን ጥቃት እንደሚያደርሱበትም ይነግረዋል። ፖሊሱም እንዲሁም በሌላ በኩል ደግሞ ክርስቲያንም ስለነበረ ቀጣይ ስለሚያደርጉት እርምጃ ከማርኮስ ጋር ይወያያሉ። ይህ በእንዲህ እንዳለ በሚገርም ሁኔታ ኤሊዛቤትና እንዲሁም ሊና ማሪያ ጎተት በማለት ወደ ቤት ውስጥ ይመጣሉ። ሊና ማሪያ ከፔፔ ጋር ተመለሰች። ፔፔ ሊና ማሪያን ሲመለከት እጅግ በጣም ደስ ይለዋል። በሌላ በኩል ክርስቲያን ከኋላ ስለነበረ በጣም ይናድዳል። ምናልባት ታጋልጠኛለች እንዲሁም ደግሞ ታሲዘኛለች የሚል ቁጭት ውስጥ ይገባል። ፔፔ ግን በጣም ደስ ብሎት ድርቅ ብሎ ይቀራል። ኤሊዛቤት ለሁሉም መመለሷንና ዋናው ነገር በሰላም መመለሷ ነው። ለሁሉም ነገር ደግሞ ጥረት አድርጋለሁ ከፔፔ ጋር እንድትመለስ ተናግሬያለሁ ስትል ለክርስቲያን ለራሱ ትነግረዋለች። ሊና ማሪያና እንዲሁም ፔፔ እርስ በርሳቸውን ለማውራት ለብቻቸው አንድ ክፍል ውስጥ ይገባሉ። ፖሊሱ በሰላም መምጣቷና ጠፍታ ለመሆኑን ሲመለከትም በጣም ድካም አለመድከሙንና እንዲሁም እሷን ባለመፈለጉ እየተደሰተ በሉቻው በማለት ሁሉንም ጥሏቸው ይሄዳል። ኤሊዛቤት በመጨረሻ የሊና ማሪያን መመለስ ለአባቷ ጀራርድ እየነገረችው፣ በሌላ በኩል ሊዮ በጣም እየተበሳጨች ይገኛል። ምክንያቱም ኤሊዛቤት በምታወራበት ሰዓት ላይ ሊዮ ደግሞ ሊና ማሪያ ከተመለሰች በማለት በውስጧ እያሰበች ትገኛለች። ፔፔ አሁን ነጻ ሰው አይደለም። ስለዚህ ከጀራርድ ጋር ያላትን ነገር ማጠናከር ትጀምራለች። ክርስቲያንና ኤሊዛቤት አንድ ላይ ቢሆኑም እስካሁን ድረስ ግን ክርስቲያን እጅግ በጣም ተናዶና ተበሳይቶ ይገኛል። የሆነበት ዋነኛ ምክንያት ደግሞ ሊና ማሪያ ተመልሳ ወደ ፔፔ ጋር በመሄዷ ነው። እሷን ቢወዳትም ቢያፈቅራትም እሷን የሚያሳስበው ትልቁ ነገር ግን አብራው እንደማገጠችና ስለ ሁሉም ነገር የልጁ አባት ማን እንደሆነ ለፔፔ እንዳትነግረው ስለሚፈራ ነበር። ኤሊዛቤትም እባክህ ክርስቲያን እንደዚሁ ና አይቼ አላውቅም የተፈጠረ ነገር አለ እንዲህ ብላም ስትነግረው ምንም የተፈጠረ ነገር የለም በማለት ለሷ አስረግጦ ይነግራታል። ሊዮና እንዲሁም ደግሞ ጀራርድ ደግሞ በተቻለ አቅም ፍቅራቸው ማጠናከር እንዳለባቸውና ከዚህ በኋላ ከጎኗ ፔፔ ሊሆን እንደማይችል ይነግራታል። ማርኮስ ሊዝና እንዲሁም ደግሞ ሊዮ ጋር በመምጣት የተፈጠረውን ነገር ያወራቸዋል። በሌላ በኩል የፔፔ እናት ይህን ነገር ስትሰማ እስከዛሬ የት እንደቆየች መናገር አለባት። ሁሉንም ነገር አሳልፋ ልትነግረኝ ይገባል። ዝም ብዬ በቀላሉ አልቀበላትም። መምጣቷ ጥሩ ነገር ቢሆንም እስከዛሬ የት እንደነበረች ግን ለእኛ ማረጋገጥና ማሳመን አለባት በማለት ለሁሉም ሰዎች ትናገራለች። ማርኮስም ትክክለኛ ውሳኔና ትክክለኛ ንግግር እንደተናገረችም ለሶሊያና ማጠናከሪያ ይሰጣታል። ክርስቲያን ከአባቷ አልሚባል ጋር በመሆን አባይ ተመልሳለች፣ ያቺ ሴት ከዚህ በኋላ እኔን የምታጠፋኝ ይሆናል ሲል ይነግሯል። አኒባል አብሽር ልጅ ምንም አይፈጠርም፣ አንተ ብቻ ዝም ብለህ ቀጥ ብለህ ኤሊዛቤትን አግባት እንጂ ከዛ በኋላ ላይ ሊና ማሪያ ወደደችም ጠላችም ከህይወት ውስጥ ትወጣለች፣ ምንም የሚያሳስብ ነገር የለውም በማለት ሙሉ በሙሉ እውነታውን ይነግረዋል። ክርስቲያን ግን በጣም ተናዶና ተበሳጭቶ ስለነበር በሊና ማሪያ ቁጥጥር ስር መሆኑ እጅግ በጣም አበሳጭቶት ነበር። በሌላ በኩል ሊዝ ከሀገር ልትወጣ እንደሆነና ከፍቅረኛው ጋር ልትገናኝ እንደሆነ ለሊዮ ትነግራታለች። ሊዮም እንዴት እንደዛ ታደርጋለች? እንዴትስ ትሄጃለች? ከዛ በኋላስ በምን ትኖሪያለች? እያለች ስትነግራት እሷም ይህ የመጨረሻ ውሳኔ መሆኗን እየነገረቻት እንደምትሄድ አስረግጣ ትነግራታለች።
በመጨረሻ ሊዝ ከፍቅረኛዋ ጋርም መጠጥ ቤት ውስጥ ከተገናኙ በኋላ እሷን መጥቶ እያቀፋት ውድ እኔ እዚህ ውስጥ ተጠርጣሪ ነኝ፣ መዝናናት አልችልም፣ ራሴን ደብቄ ስሜን አሳድጌ እንዲሁ መነጽር አድርጌ ነው የምውለው፣ ግን ደግሞ መኝኝ እኔ የምፈልግበት ቦታ ይዤሽ እሄዳለሁ፣ እናም ጸድ የሆነ ላይፍን እንኖራለን በማለት እሷን አሳምኖ በሚችለው አቅም ይዟት ለመሄድ ሙከራ ያደርጋል። እናም አንድ ላይ ሁለቱም መጠጥ ቤት ውስጥ አብረው ያሳልፋሉ። ወደ ክርስቲያን ቤት የመጣው ፔፔ አኒቫል በሚያገኝበት ሰዓት ላይ ለክርስቲያን ልጅ ፔፔ መጥቷልም ብሎ ሲነግረው መሳሪያውንም ይዞ ታጥቆ ሁሉም ነገር አዘጋጅቶ ክርስቲያን የሚፈጠር መጥፎ ነገር ካለ በማለት ፔፔን ያገኘዋል። ፔፔ ግን መጥቶ ክርስቲያንን ቀጥታ ያቅፈዋል። በዚህም ሰዓት ላይ ክርስቲያን በጣም ተደናግጦ ምንድነው ወንድሜ ለምንድነው እንደዚህ አቀፍከኝም ብሎ ሲናገር በጣም ነው የሚያመሰግነው ሊና ማሪያ ወደ እኔ እንድትመለስ ስላደረካት አመሰግናለሁኝ በማለት ክርስቲያንን ያቅፈዋል። ክርስቲያን የመሳሪያውን ጫፍ በያዘበት እጁ ወዲያውም መሳሪያውን በመልቀቅ የገዛ ጓደኛውንና እንደ ወንድሙ የሚያየውን ፔፔን ያቅፈዋል። እርስ በርስ ሁለታቸውም ይተካከፋሉ። አኒቫል ለጥቂትም ቢሆን መትረፋቸውን በአይኑ እያስነገረው እንዲረጋጋም ለገዛ ልጁ ይነግረዋል። ፔፔም ወደ ቤቱ ከመጣ በኋላ ወደ ክርስቲያን ቤት ወንድሜ በጣም አመሰግናለሁ፣ ሊና ማሪያ ከዚህ በኋላ አብራኝ እንደምትሆንና ሁለተኛ እንድል እንደምትሰጠኝ ነግራኛለች። በሌላ በኩል እሷ እንድትመለስ አንተ እንዳወራሃትና አንተ እንዳሰመንካት ነው የነገረችኝ ሲል ይነግረዋል። ክርስቲያንም አዎ ወንድሜ እኔ እንደዛ አደረኩት በማለት ይነግረዋል። ፔፔም ክርስቲያን በጣም ነው የማመሰግነው በማለት ከሊና ማሪያ ጋር ያወራው ወሬ ይህንን መሆኑን እየነገረው ክርስቲያንን በጥቂትም ቢሆን እንዲረጋጋ ያደርገዋል። ሊና ማሪያ ግን ይህንን ሁሉ ነገር ሆን ብላ አቀናብራ ነው። ምክንያቱም ደግሞ ክርስቲያንን ልትበቀለውና የምፈልገውን ነገር ልታስደረገው ስለፈለገች ነው። እና በመጨረሻም አንድ ላይ ያደሩት ፔፔና እንዲሁም ሊና ማሪያ ትዕይንቱ ያስቃኘናል። አንድ ላይ አድረዋል፣ አንድ ላይ አንሶላ ተጋፏል። ግን ደግሞ ከዚህ ሁሉ በፊት ከክርስቲያን ጋር አብራ የመጣችው ሊና ማሪያ ናት። በዚህ መካከል የሚፈጠር ነገር ይሆን? ይህ ለሁላችንም ጥያቄ ነው። ምናልባት ሁለተኛ ከክርስቲያን ታረግ ሲሆን እስከ ትዕይንቱ ፍጻሜ አብራችሁን ቆዩ። ሊና ማሪያ ቃል እንደገባችለትና ለፍቅራቸው እንደምትታገል እንደነገረችው ወዲያው ለክርስቲያን ይነግረዋል። ክርስቲያንም ወንድሜ በጣም ደስ ብሎኛል፣ አንተ እኔም ደስተኛ ነኝ በማለት ከክርስቲያንና እንዲሁም ፔፔ ጋር አብረው መጠጥ እየጠጡ ፔፔም ቢሆን የተሰማውን እያንዳንዱ ነገር ይነግረዋል። በሌላ በኩል ሊና ማሪያ አልጋዋ ላይ ሆና ስለ ሁሉም ነገርና ለፔፔ ክርስቲያን ያደረገላትን ነገር እንደነገረችው ወዲያው ለኤልዛቤት ትነግራታለች። አሁን ፔፔ ወደ ቤቱ ተመልሷል። ክርስቲያን እና አኒቫል እርስ በርሳቸው እያወሩ ይህንን ሁሉ ነገር ያቺ ሴት ያደረገችው መሰሪነቷና በጣም መጥፎነቷና ለተጠቀምበት እንደፈለገች እንደሆነ አሁን እሷ ጦርነት እንደማትፈልግና የራሷን ጦርነት በራሷ ጊዜ እንደምታነሳበት አንድ ቀን አደጋ ልታደርስበት እንደምትችል አኒቫል ይነግረዋል። አኒቫልም እባክህ ልጄ ከዚህ ሀገር ለቀህ ውጣ፣ እናም የራስህን ህይወት ሰላማዊ ህይወት ኑር፣ ከጓደኛህና ከወንድም ከምታየው ሰው ጋር ማተጣላ ሲል ይነግረዋል። ፔፔ ለሁሉም ነገር እናም ደግሞ ስለተፈጠረው እያንዳንዱ ነገር ለካርሎስ እና እንዲሁም ለእናቱ ለመናገር በሚመጣበት ሰዓት ላይ እነሱ መስቀለኛ ጥያቄ በመጠየቅ ሊና ማሪያን ዝም ብሎ መቀበል ተገቢ ያለመሆኑንና ያፋጣትና እስከዛሬ የት እንደነበረች ሊጠይቃት እንደሚገባም እናቱ ትነግረዋለች። ግን ደግሞ ፔፔ ይህ ነገር ስላላስዋጠው ሊና ማሪያንን ማመን ስለፈለገ ወዲያው ሁሉንም ጥሏቸው ይሄዳል። ሊዝ ከፍቅረኛዋ ጋር አብራ ያደረች ትዕይንቱም እያስቃኘን በቀጣይ ከሀገር መልቀቅ እንዳለባቸውም እያሳመናት ትዕይንቱ ያሳየናል። ፔፔ ወደ ሊና ማሪያ ጋር በመሄድ እንደገና ህይወቱን በሰላምና በፍቅር ለመቀጠል ይሞክራል። የዛሬው ትዕይንታችን እዚህ ጋር ይጠናቀቃል። ቀጣይ ምን ይፈጠራል ለሁላችንም ጥያቄ ነው።